ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን ከኢትዮ ፉትቦል የዩቲዩብ ቻናላችን አዳዲስ አጫጭር የዝውውር መረጃዎችን ይዘን መጥተናል። እናንተም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ እየሰጣችሁ ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የስፔኑ ክለብ ቫሌንሺያ በአርሰናል በጥብቅ እየተፈለገ ለሚገኘው የክለባቸው ወጣት ተከላካይ ክሪስቲያን ሞስኬራ እስከ 2028 ድረስ በክለቡ የሚያቆየው አዲስ ኮንትራት አቅርበውለታል። ክሪስቲያን ሞስኬራ በግል ጉዳዮች ከአርሰናል ጋር ከስምምነት ላይ የደረሰ ሲሆን በቀጣይ አርሰናል ለተጫዋቹ ዝውውር ለቫሌንሺያ የተሻሻለ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። የምዕራብ ለንደኑ ክለብ ቼልሲ ብራዚላዊውን የፊት መስመር ተጫዋች ጆኦ ፔድሮን ማስፈረሙን ይፋ አድርጓል። ቼልሲ የ23 ዓመቱን ተጫዋች እስከ 2032 የሚያቆይ የ7 ዓመት ውል አስፈርሟል። ቼልሲ ለጆኦ ፔድሮ ዝውውር እስከ 60 ሚሊዮን ፓውንድ የሚደርስ የዝውውር ገንዘብ ለብራይተን የሚከፍል ይሆናል። የጀርመኑ ኃያል ክለብ ባየር ሙኒክ የሊቨርፑልን የፊት መስመር ተጫዋች ሉዊስ ዲያዝን ለማስፈረም ለሊቨርፑል ጥያቄ እንዳቀረበና ጥያቄውን በሊቨርፑል ውድቅ እንደተደረገበት ስካይ ስፖርት ዘግቧል። አርሰናል በክረምቱ የዝውውር መስኮት ከቼልሲ ሊለቅ ይችላል ተብሎ የሚጠበቀውን የ23 ዓመቱን እንግሊዛዊ ክንፍ መስመር ተጫዋች ኖኒ ማዱዌኬን ለማስፈረም ለቼልሲ ጥያቄ አቅርቧል ሲል ስካይ ጀርመኒ ዘግቧል። ባየር ሊቨርኩሰን የሊቨርፑልን የተከላካይ ስፍራ ተጫዋች ጃራል ኳንሳን ማስፈረሙን ይፋ አድርጓል። በአሰልጣኝ ኤሪክ ቴን ሃግ የሚመራው ባየር ሊቨርኩሰን ለተጫዋቹ ዝውውር 35 ሚሊዮን ፓውንድ ለሊቨርፑል የሚከፍል ይሆናል። ቶተንሃም የዌስትሃም ዩናይትድን የፊት መስመር ተጫዋች መሐመድ ኩዱስን ለማስፈረም በድርድር ላይ ነው ሲል ፋብሪዞ ሮማኖ ዘግቧል። የጣሊያኑ ክለብ ጁቬንቱስ ካናዳዊውን የሊል የፊት መስመር ተጫዋች ጆናታን ዴቪድን በነፃ ዝውውር ለማስፈረም ከስምምነት ደርሷል። ተጫዋቹ በጁቬንቱስ ቤት ዓመታዊ 6 ሚሊዮን ዩሮ ደሞዝ የሚያስገኝለትን ውል ይፈርማል ተብሎ ይጠበቃል። ተጫዋቹ ባለፈው ዓመት ለሊል ባደረጋቸው 49 ጨዋታዎች 25 ግቦችን አስቆጥሮ 12 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ፈረንሳዊ የቀድሞ የአርሰናል እና የቼልሲ የፊት መስመር ተጫዋች ኦሊቪዬ ዡሩ የፈረንሳዩን ክለብ ሊልን መቀላቀሉ ይፋ ተደርጓል። የቱርኩ ክለብ ቤሺክታሽ እንግሊዛዊውን የፊት መስመር ተጫዋች ታሚ አብርሃምን ከሮማ ለማስፈረም ከስምምነት ደርሷል።